በአሌክሳንደር ዘግሬት ታላቁ እስክንድር ጧት ሰው ቀጥሮ ነበር ይባላል። ከእንቅልፉ ሲነቃ ትሞታለህ የሚለው ሞትን ማሰብን የመሰለ በመንፈሳዊው በስጋዊው በጣም የሚያፈላስፍ የሚያረጋጋ ራስን የመመልከት እድል በጣም ቀላል አይደለም። ብዙ ቦታ ከመሄድ ሰው መቃብር ቦታ መሄድ ትልቅ ላይብረሪ ነው። ኃያላን ሁሉ ተናጋሪዎች ዝም የሚሉበት ቦታ በጣም ኦራተርስ የሚባሉ ስልጣን ላይ የነበሩ አገር ያንቀጠቀጡ ሰዎች ወድቀው ማየት ሲጀምር ሞትን የፈጠረው እግዚአብሔር አይደለም ይላል መጽሐፈ ጥበብ። ሰዎች ራሳቸው ተወዳጁት አመጡት ይላል። ያንን ማድረጊያ ነው ዕፀ በለስ የተከለከለበት እና የምናውቀው መጽሐፍ ቅዱስ ላይ የተጻፈው ታሪክ ያለ አሰቃቂ አሟሟት መሞት ስለ ሰውየው ጥሩ አልሞተም የሚያሰኝ ከሆነ የመጨረሻውን አሰቃቂ አሟሟት የሞተው ክርስቶስ። በዚህ ምክንያት በጣም ትራውማታይዝ ይደረጋሉ። ህፃናት ሳይነገራቸው ጎረቤት ቤት ይወሰዳሉ። ምንድነው የሚል የነፍስ መጨነቅ አለ። ግን መጽሐፍ ቅዱስ የዚህ ተቃራኒ ነገር ምሻል። እግዚአብሔር አንዱ ለሰው የገባለት ቃል ኪዳን ምንድነው? በነገራችን ላይ አንድ እንደ በጎ ልክ ጾም፣ ጸሎት ምናምን የሚባሉ በጎ ልምምዶች ውስጥ የሚቆጠረው አንዱ ሞትን ማሰብ ተዘክሮተ ሞት ይባላል። ራሱ ሞትን ማሰብ እንደ ቨርቹ ነው የቤተክርስቲያን መጽሐፍት የሚገልጸው። ሞትን ማሰብ መቻል ራሱ እንደ ጸሎት ነው። ሰዎችን በጣም በጥሩ መንገድ ሲያመጣቸው ስለሚታይ በጣም እንግዲህ በጥልቅ የህይወት ዘመን ኮሚትመንት ያለው መንፈሳዊ ህይወት ለመኖር የወሰኑ ለምሳሌ የመነኮሳት ህይወት ስታይ አንድ መነኩሴ መነኮሰ ማለት ሞተ ነው። ፍታት ተፈቶ ነው ወደዛኛው ህይወት የሚገባው። 40 አውጥቶ ነው 40 ደግሶ በህይወቱ ሳለ ማለት ነው። እና የሚገነዙበትን ልብስ ይዘው ነው የሚዞሩት በመሄዱበት ከመቀበል ማልፈው ተዘጋጅተዋል። እና የሚሞቱበትን ቀን በጉጉት ነው የሚጠብቁት። ለምን? ቀድመው ሞተዋል። ለዛች ቀን ቀድመው ስለተዘጋጁበት እና ሌላ ቦታ ይለቀሳል። ገዳም ብቻ ነው የማይለቀሰው። ወደ ሞት ሄደ ተብሎ አንድ ሰው የማይለቀሰው እና ሞትን ማሰብ በጣም ከፍተኛ ጥቅም አለው። አስታውሰኝ የሚል ነበር አሌክሳንደር ዘግሬት ታላቁ እስክንድር ጧት ሰው ቀጥሮ ነበር ይባላል። ከእንቅልፉ ሲነቃ ትሞታለህ የሚለውን ነገር ማስታወስ በጣም ብዙ ጠቀሜታ ስላለው በየገዳማቱ አሁን በዓት የሚባል ማለት ጸሎት የሚያደርጉበት የየራሳቸው ሴል አለ አይደል? እዛ ውስጥ የቅዱሳን አጽም ይቀመጣል። ለሌሎቹ ለበረከት ለጸሎት ነው። አጽም ሙት ሲያስነሳ ሁሉ መጽሐፍ ቅዱስ ላይ የኤልሳ አጽም ሙት አስነሳ የሚል ተጽፏል ለበረከቱ። ለነሱ ግን እዛ ላሉት ሰዎች ግን ሁሌ ባዩት ቁጥር ነገ ያንን መሆናቸውን ያስታውሳል። ሞትን ማሰብን የመሰለ በመንፈሳዊው በስጋዊው በጣም የሚያፈላስፍ የሚያረጋጋ ሰው ቀብር ደርሶ ሲመጣ እኮ የሚያገኘው የነፍስ መረጋጋትና ነገ እኔም ወደዛው ነኝ የሚል ራስን የመመልከት እድል በጣም ቀላል አይደለም። ብዙ ቦታ ከመሄድ ሰው መቃብር ቦታ መሄድ ትልቅ ላይብረሪ ነው። አንደኛ ምንም ዲስትራክሽን የሌለበት ጸጥ ያለ እዛ መቃብር ቦታ ላይ ብዙ አይነት ሰዎች አሉ። ዓለምን ያንቀጠቀጡ ሰዎች አሉ። ቢገናኙ ይጋደሉ አብረው ሊተኙ ቀርቶ ማለት ነው። በጣም አሁን ወደ ስላሴ ምናምን ስቴጂ በጣም በኢትዮጵያ ታሪክ ውስጥ በጣም ብዙ አይነት ሰዎች ነው የተቀበሩት እና ኃያላን ሁሉ ተናጋሪዎች ዝም የሚሉበት ቦታ በጣም ኦራተርስ የሚባሉ ንግግራቸው ብዙ ለውጥ ያመጣ ሰዎች ተኝተዋል። ያን ማየት አንደኛ ሃምብል ያደርጋል። ሰዎች በጣም ብዙ ውብ የነበሩ ሰዎች እንደ ቅጠል ረግፈው ማየት ሰዎች በውበታቸው እንዳይመኩ ያደርጋል። ስልጣን ላይ የነበሩ አገር ያንቀጠቀጡ ሰዎች ወድቀው ማየት በስልጣኑ ሰው እንዳይመካ ነገ አፈር እንደመሆኑን የመሰለ ራስን የማስታወሻ መንገድ የለም እና ለመልካምነትም እድል ይከፍታል። በእርግጠኛ ሞኞች ነን። ቀብር ላይ ቆመን እናቀዳለን እኮ የሚገርምሽ። ግን ዲዛይን የተደረገ የሚለው በቃ እንደዛ ዲዛይን ስለተደረገ ነው። ሲጀመር ለመሞት የተፈጠረ አይደለም። ሰው ለመኖር ነው የተፈጠረ። ለዛንም ማንለምደው ሞትን ለመሞት የተፈጠረ ቢሆን ኖሮ ሰው ውስጡ ያምነዋል ይቀበለዋል እንጂ መኖር ነው እንጂ መሞትን አይምሮ ላይ አይመጣ። ለምን? ሲጀመር ሞትን የፈጠረው እግዚአብሔር አይደለም ይላል መጽሐፈ ጥበብ። እግዚአብሔር ይገብረ ሞት እግዚአብሔር ሞትን አልፈጠረም፣ ሰዎች ራሳቸው ተወዳጁት አመጡት ይላል። እንግዲህ መጀመሪያ የእግዚአብሔር ፕላን የቤተክርስቲያን መጽሐፍ የሚናገረው እቅዱ ምንድነው? የሰው ልጅ በነፃ ፈቃዱ ወደ ኢተርኒቲ እንዲሻገር ወደ ዘላለማዊነት እንዲሻገር። ያንን ከማድረግ ከቻለ 1000 ዓመት ኖሮ እንግዲህ ሰው ሲፈጠር ኢንተርሚዲየት ስቴት ሆኖ ነው የተፈጠረው ይላል የቤተክርስቲያን መጽሐፍ። ማለት መዋቲም ኢመዋቲም ሞርታልም ኢሞርታልም ለመሆን የሚችልበት ፖቴንሻል ያለው ሆኖ ነው የተፈጠረው። ያንን ግን ወስኖበት ከሚሰጠው ይልቅ አቺቭ አድርጎ ሰው ራሱ በራሱ ምርጫ እንዲያገኘው ነው የታሰበው።
ያንን ማድረጊያ ነው ዕፀ በለስ የተከለከለበት እና የምናውቀው መጽሐፍ ቅዱስ ላይ የተጻፈው ታሪክ ያለው። ስለዚህ የተፈጠርነው ለሞት አልነበረም፣ ለህይወት ነው። ስለዚህ ለህይወት የተፈጠረ ሰው መቼም ሞትን አምኖ ሊቀበል አይችልም፣ ውስጡ ሊቀበል አይችልም። ስለዚህ ይረሳዋል። አንቺ ሱንት ያለሽ ሊሞት እኮ ትንሽ ደቂቃ ቀርቶትም ሰው እንደሚኖር እንጂ እንደሚሞት አያስብ። እንደው አሰቃቂ አደጋውን ቢደርስብን እና በቃ ትንሽ ልንሞት ትንሽ ሚኒት የቀረን እንኳን ብንሆን ስለ ነፍስ ስለ ዘላለም ሕይወት ከማሰብ ይልቅ ስለመዳን እንዴት ከዚህ ልውጣ ነው። ይሄ ማለት በአንድ መልኩ ለሞት አለመፈጠራችንን በምንም ተአምር በህይወት ተስፋ ማንቆርጥ መሆናችንን ነው የሚያሳየው። ሞትን ሌላው ግን አብረን ልናይበት የሚገባው ነገር ምንድነው? እግዚአብሔር የምህረቱ አካል አድርጎ መቀየሩ ነው። አሁን ሞትን ብዙ ጊዜ ቅጣት ነው የብዙዎቻችን ግን የሰው ልጅ የእግዚአብሔርን ትእዛዝ ከጣሰ በኋላ መዋቲነትን መረጠ፣ ሞርታሊቲን መረጠ። ሞርታሊቲ ሲመረጥ ደግሞ ግራጁዋል ነው። ስለዚህ የባህሪ መጎስቆል፣ መታመም፣ ሌላው ችግር ምናምን ማርጀት የሚለውን ነገር ጨምሮ ነው የተቀበለው ማለት ነው። ያንን እንደመረጠ ሲያውቅ እግዚአብሔር ያደረገው ሌላ ምህረት የስጋ ሞትን ማምጣት ነው። ለምን ሰውን አንቺ በጎሰቆለ ባህሪ ወይ ፎልን ኔቸር የሚባለው በዛ እድሜ ልክ እንዲኖር ብታረጊው ምንድነው የሚሆነው? እያረጀ ቢቀጥል ማለት ነው። ባይሞት ሞት ባይኖር ኖሮ የሚያበቃ አለ። ስለዚህ ሞት ማለት የምህረቱ አካል ነው የምትለው ቤተክርስቲያን ምንድነው? እስሩን ነው ወይም የቅጣቱን ዘመን ነው ያሳጠረው። 70 80 ምናምን አርጎ የኖርናትን እድሜ ያህል ኖረን በዚህ በጎሰቆለው ባህሪ እዚች ምድር ላይ በትንሽ ጊዜ ያችን የመዋቲነትን እንትን ቀምሰ ነው ከዛ በኋላ ወደዛኛው እንድንሻገር በዚህ ጊዜ ደግሞ ለዛኛው እንድንሰራ ሁለተኛ የተሰጠ እድል ነው ሞት። አሁን ምንድነው ሰው መቼስ በጤነኛ አእምሮ ሞትን አይመርጥም ነው እንትናች ውስጣችን የሚሰማው ግድ የለም። አዳምና ሔዋንንና ዕፀ በለሱን ለጊዜው እናቆያቸው እና እኛ አለን እኮ ምን ለምሳሌ ደግሞ ምን አለፈ እዚሁ ምድር ላይ እኮ በህይወቱ ጥሩ የማረግ እና ጥሩ ያለ ማረግ አማራጮች ይኖሩታል ሰው በጣም በቀላሉ ማለት ነው። እጁ ላይ ቢከፋ ይችላል፣ አለመክፋትም ይችላል። አንዳንዴ ዝም ብለን የምንከፋበት ሰው አለ፣ ዝም ብለን ደግሞ ጥሩ ማድረግም እንችላለን። እንዲሁ የምንጠላው ሰው የለም እንደኛ እንዲሁ እግዚአብሔር ዓለሙን እንዲወደው አይላል። እኛ እንዲሁ የምንጠላው ሰው አለ። ዝም የአይኑ ቀለም ደስ አላለኝም ብዬ ልጠላው እችላለሁ። እቺኛዋ ትንሿ ምርጫ ነች ስታድግ ሞት የምትሆን። አሁን እኛ ከዕፀ በለስ ከምን አንፃር ስለምናየው ነው እንጂ ሰይጣን ሞኝ አይደለም። ለአዳምና ሔዋን ያቀረበውን በለስ እኔ ጋር ይዞ አይመጣም። የታወቀ ነው። ያን ታሪክ ስማር ያደግኩኝ ስለሆንኩ ስለዚህ ለኔ ይቀየራል። የኔ በለስ ይቀየራል። የሆነ ክፉን ነገር የማድረግና ደግ የማድረግ እድሎች በህይወታችን አማራጮች ሁሉ ጊዜ ይቀርባል። ስንመርጥ ክፋትን ስንመርጥ ከነ ፓኬጁ ነው የምንመርጠው። ክፋት ሞትን ስላዘለ ማለት ነው። በፊትህ እሳትንና ውሃን አቀረብኩልህ፣ ወደ ወደድከው እጅህን ስደድ፣ ሰማይና ምድርን ምስክር አድርጌ አቅርቤያለሁ፣ ህይወትና ሞት ባንተ ፊት አሉ ይላል እግዚአብሔር። ህይወትና ሞት ሲባል ሰይፍ በዚህ ጋር ሰላም በዚህ ጋር ማለት አይደለም። እሱን ማንም ሞኝ አይመርጠው። ግን አንዳንድ ለምሳሌ በትዳር ውስጥ ያለ ሰው ከትዳሩ ውጪ የመወስለት እድል ይቀርብለታል፣ በህይወቱ ይገጥመዋል። ሞት ነው ግን ከጀርባው ያለው ልክ እንዳልሆነ መጽሐፉን ትተሽው ህሊናው ይነግረዋል። የሆነ ሰው እሱ ጋር የሆነ ሰርቪስ ለማግኘት የመጣን ሰው ጉቦ ክፈል የማለትና ያለ ማለት እድል ይሰጠዋል። እና ምንድነው ሰይጣን ሲኦልን አያሳምርም፣ ወደዛ የሚወስደው መንገድ ግን ቆንጆ ማድረግ ይችላል የሚል አባባል አለ። ስለዚህ ሞት ስለተባለ ሞት ይሸታል ማለት አይደለም። ከላይ ስታየው ስክሪን ሴቨሩ ውብ ሊሆን ይችላል። ስትመርጨው የመረጥሽው እኔ መች እሱን መረጥኩኝ፣ እኔ እኮ ሞትን አይደለም የመረጥኩት፣ መዝናናቱን ስካሩን ሊሆን ይችላል፣ በማመንዘር የማገኘውን ደስታ ሊሆን ይችላል የመረጥኩት። እዛ ውስጥ ግን ያለ ፓኬጅ ነው። እና በዚህ አይን ብናየው የግድ ሞት ሲመረጥ ሞት እናየው ተብሎ ሰውማ ሞኝም አይደለም። ኢማጂን ማድረግ አልቻሉ። በነገራችን ላይ በአዳምና ሔዋን ታሪክ አንዱ እንትን ሟቲነት ያለም አሁን አንቺ የጠገብሽ ዕለት ረሃብ ያለ አይመስልሽም? የነበሩበት ህይወት የገነታዊ ህይወት ያን የተበላሸ ህይወት አውቁት ኢማጂን ማድረግ አልቻሉ። ይሄ ማለት የግድ ግን አሁንም ከገነት ወጥተን እዚሁ ምድር ላይ አንዳንድ ከሆንን በኋላ የሚገቡን ዋጋ ሲያስከፍሉን የሚገቡን እኮ የተሳሳቱ ውሳኔዎች አሉ። እና እነዛ ውሳኔዎች ናቸው የኛ ዕፀ በለሶች። ስንመርጣቸው ግን ሞትን መርጠን አይደለም የመረጥናቸው። እኔ እኮ ልደሰት ፈልጌ ነው፣ እኔ ለሆነ ፕሌዠር ነው የመረጥኩት ልል እችላለሁ፣ ጀስቲፋይ ላደርገው እችላለሁ። ስለዚህ መንገዱን ስንመርጥ ግን ፓኬጅ ሰርቪሱን አብረን ማግኘታችን አይቀርም። እኔ ለዚህ አንድ አባት የተናገሩትን መዋስ ፈልጋለሁ። በጣም ትልቅ አባት ብፁዕ አቡነ ጎርጎርዮስ ይባላሉ። የሸዋ
ሀገረ ስብከት ሊቀ ጳጳስ የነበሩ በመኪና አደጋ ነው ህይወታቸው ያለፈው እና ሰው የሚፈልገውን ከሰራ የሚጠብቀው ሞቱን ነው ይላል። የእሳቸው ህይወት ይህን ያሳያል። በጣም አጭር ጊዜ ነው የአገልግሎት ጊዜያቸው የነበረው። እሳቸው ያቀጣጠሉት እሳት ግን በጣም ብዙ ነገር መቀየር ችሏል በጣም ባጭር ጊዜያቸው እና በጣም ጥሩ ዴፊኒሽን ነው ያስቀመጡት። ሰው የሚፈልገውን ከሰራ አቺቭ ማድረግ የሚፈልገውን ነገር ካረገ የሚጠብቀው ሞቱን ነው። ለምን መጣው ታዲያ የሚያሰኝ አሟሟት ነው የእሳቸው አሟሟት የነበረው። ከዛ ውጭ እኛ ብዙ ጊዜ ምንድነው አሟሟቱን አይተን ስለ ሰውየው ጥሩና መጥፎ ለመናገር ይቃጣና። ለምሳሌ አሁን አንድ ሰው በጣም አሰቃቂ አደጋ ደርሶበት ቢሞት እንደው ምን አይነት ፍርጃ ነው አይነት ስሜት አለ። በሃይማኖትም አካባቢ ያለው ሰው ለምሳሌ አሁን ሰሙነ ሕማማት ላይ ፍትሐት የሌለበት ጊዜ ምናምን ሲሞት ኃጢአት ያለበት ነው አይነት ስሜት አለ። ደግሞ የሆነ የስቅለት ቀን ምናምን ከሞተ እንላለን። በመሰረቱ የኛ ካላንደር በሰማይ ይሰራል። እዚሁ ላለነው እንጠቀመው እንጂ 24 ሰዓቱን እግዚአብሔር በእኛ ቀን ይቆጥራል ማለትም አይደለም። ግን ሰው አሟሟቱን አይተሽ ጥሩ ነው መጥፎ ነው ኃጥእ ነው ጻድቅ ነው መልካም ሰው ነው ማለት አይቻልም። አሟሟት ጥሩ አሟሟት ነው ማለት ጥሩ አሟሟት ሞተ የሚባለው አሁን ብዙዎቻችን ኢማጂን የምናደርገው በቃ እንደው እንደ እንቅልፍ በዛው አሸልቦን ምናምን ስንሄድ እሱ ብቻ ላይሆን ይችላል። የዛ ተቃራኒ የሆነ አሟሟት ሞቶ ሰው ግን ጥሩ ሞት ሊሆን ይችላል። ሞቱ አሰቃቂ አሟሟት መሞት ስለ ሰውየው ጥሩ አልሞተም የሚያሰኝ ከሆነ የመጨረሻውን አሰቃቂ አሟሟት የሞተው ክርስቶስ የሱን ያህል የተገረፈ የሱን ያህል የተሰቃየ የለም። አጥንቱ እስኪታይ የተገረፈ መስቀል ላይ መሞት በጣም ከባድ ነው። ትንፋሽ አጥሮሽ ነው የምትሞቹ በነገራችን ላይ መስቀል ላይ ምክንያቱም ሰው እንደዚህ ሲሰቀል ትልቁ ቻሌንጁ መተንፈስ ነውና ከእግሩ ከፍ እያለ ነው የሚተነፍሰው። ከግራ ከቀኝ ያሉት እግራቸውን ሰብረዋቸው ነው የሞቱት። ለምን እንዲህ ብለው ቀና ብለው እንዳይተነፍሱ። ክርስቶስ ግን ያንን እንኳን ማድረግ እንዳይችል በጣም በ3 ሰዓት ነው የሞተው በፍጥነት። ጲላጦስ ራሱ ከመቼው ሞተ አለ ይላል የማርቆስ ወንጌል። አሰቃቂ አሟሟት ነው የሞተው። አሟሟቱን አይተን ግን ጥሩ አይደለም ልንለው አንችልም። አብዛኞቹ የሰማዕታትን ታሪክ ለመስማት የሚከብድ እንደውም ሲቆይ ተረት ነው እስከ ማለት የሚያስደርስ። አሁን ሰው እንዴት እንደዛ ሊሰነጣጠቅ ሊጨፈጨፍ ይችላል? የሰውን ጭካኔማ እናውቀዋለን እኮ ፖቴንሻሊ እንዴት መጨከን እንደሚችል እኮ በየዘመናችን እያየን ነው። ስለዚህ በዛ ደረጃ የሞቱትም ሰዎች ሞታቸው ውብ ሊሆን ይችላል። በአንጻሩ ደግሞ ምንም ጣራቸው ሳይበዛ ሞተው ግን ሰርተው ያለፉት ነገር ነው ሞቱን መልካምም ክፉም የሚያደርገው። በእርግጥ አንዳንድ የሚቃይ መጽሐፍ ቅዱስ ቃል የሚገባው አለ። ለምሳሌ እድሜ እንዲረዝም የሚል ቃል ቅድም ነግሬሻል ነበር። ኢዮብን አሁን እግዚአብሔር ቃል ሲገባለት ማን ነው ብዙ ጻድቃን ኢዮብን እንኳን አይደለም ልጆች ዓይንህን ይከድናሉ ይላል። ብዙ ጊዜ እኛ እንደው በዚህ አጋጣሚ ልጅ ማን ነው ቤተሰብ ሲሞት ልጆችን ከዛ አካባቢ በጣም በቃ ቶሎ ዞር በሉ አይነት ነገር ነው የሚደረገው እንዳያዩ በቃ ከዛ ተገንዘው እስኪስተካከሉ ምናምን ከዛ አካባቢ ህፃናት እንዲጠፉ ነው የሚደረገው። በዚህ ምክንያት በጣም ትራውማታይዝ ይደረጋሉ ህፃናት። ሳይነገራቸው ጎረቤት ቤት ይወሰዳሉ። እናቴ ሄደች አባቴ ሄደች ውጪ ሄደዋል ምናምን ይሄ በሚገባቸው ቋንቋ መንገር ምንም የተለየ ታሪክ የለውም። ወደ እግዚአብሔር ሄደዋል ነው የኛም መልስ አይደለ ሌላ አይደለ። ያንኑ መልስ ህፃናቱ በሚገባቸው ልክ መንገር ያሳርፋቸዋል። ግን ብዙ ጊዜ ልጆችን ጎረቤት መውሰድ ሌላ ቀን ከሚደረግላቸው የተለየ እንክብካቤ ይደረግላቸው ግራ ይገባቸዋል። ልጆች ማለት ሲያጠፉ አይቆጧቸውም ምንድነው የሚል የነፍስ መጨነቅ አለ። ግን መጽሐፍ ቅዱስ የዚህ ተቃራኒ ነገር ምሻል ልጆች ዓይንህን ይከድናሉ ይላል። ማለት አስከሬን እግዚአብሔር አንዱ ለሰው የገባለት ቃል ኪዳን ምንድነው? ስትሞት ዓይንህን የመጨረሻ ዓይንህን መክደንን ለልጆች ይሰጣሉ። መሰናበት አይቶ ይቆርጥለታል ሲቀበር ያየ ምናምን የሚባለው ተራ ነገር አይደለም። ስነ ልቡናውም በጣም የሚረዳው ነገር ነውና አሟሟቱን አይተን ግን ሞታ አንልም። በህይወት ዘመኑ ግን አድርጎት ያለፈው ነገር ኖርና ሞተ የማያሰኝ አይነት ህይወት ከሆነ ማድረግ ያለበት ለነብይ መኮንን በጣም እናከብረው ደራሲ እና ገጣሚ ቀጥታ ልለው አልችልም፣ ፓራፍሬዝ ላደርገው እችላለሁ። አንድ ግጥም አለው በኮባ በእንሰት ይቀና ምን ነው እንደ እንሰት በሆንኩ አንድ ቀን ተቀብሬ ለሌላው ምግብ መሆን በቻልኩኝ እና አንዳንድ ሰው መኖሩ ለሌሎች የሚጠቅም ሆኖ ማለፍ ከቻለ በትክክል ያ ህይወት ቢሞትም ጥሩ አሟሟት የሚያሰኝ ነው። መኖሩ ለሆነ አካል የሆነ ነገር አድርጎ
ማለፍ መቻሉ እንደዛ